ወሬ ልጨርስሽ እንዴ የወሬ ያለ ያሰኝሽ ወደ ዱባይ መጥቼ 1 አመት ከ6 ወር ሰርቼ ኢጃዛ ቤት 6 ወር ተቀምጬ ስንት ሆነ 2 አመት ሆነ ከዛም በኋላ ወደ ኢትዮጵያ ሄድኩላችሁ ብቻ ቤት ሰርቼ ቤቴን ተከድቼ ከዛም በኋላ ፍርድ ቤት ለፍርድ ቤት ተንሳቅቄ ፍንቅቅ ብዬ እንደ ቀልድ ነው የሚወራ ስንትም ባይፈሰሰበት እብድናት ተብዬ ከውጭ ሀገር ስለመጣው ውዴ ከውጭ ሀገር እኮ ምን ሄድ ኢትዮጵያ እብዶች እኮ ነን ስናወራም አንታመንም ተብዬ ከዛም በኋላ እናት አለምዬ መመለሻ አጣሁኛ መመለሻ የለኝም ብር እቁብ ገብቼ እቁቡን በልቼ ከዛም በኋላ ኢትዮጵያ ልኬ ቤቱ ተሰራበት ባለቤቱን ካደ ከዛም በኋላ ላችኋለሁ እቁቡ ማን ይክፈል ውዴ ማን ይክፈል ውዴዋ ማን ይክፈል ከዚህም ተበድሬ ዛም ተበድሬ እቁቤን ከፍዬ ጨረስኩ ምክንያቱም ኦሬዲ ስለበላው ከዛም በኋላ ወደ ዱባይ ለመመለስ ከዛም ጥቼ ትኬት ልቆረጥ ውዴዋ ስንት ለመንኩ እኔስ የለኝም ያለው ሁሉ አለኝ አይልም እኔስ የለኝም እንደዚሁኝ ውይ በቀደም እኮ መሬት ገዝቼበት አረ በስመ አብ የሆነች ትንሽ ብር ነበረችኝ እንዲያርጌ ወይ እንደዚህ ሆኖ በቃ ከዛን እንደምንም እንደው ሀገር ቤት ካለው ምናምን 5000 20000 ማነው 5000 10000 ያደረኩኝ ወደ ዱባይ ተመልሼ መጣው መስራት ጀመርኩኝ ወጥሬ ማንንም ሳልሰማ ምክንያቱም ማንንም ቢቸግረኝ እንደማይደርስልኝ ስለገባኝ ትላንትና ወዳጄ የነበሩ የሚወዱኝ የሚያከብሩኝ በጣም እንትን ያሉ በቃ ከጎኔ ስላልነበሩ በኔ ስም ሰብስቦ ገንዘብ ሰብስቦ ለራሳቸው ያውሉ አሉ እኔ ምንም ያየሁት ነገር የለም ቪዛ ተበላሸብኝ ምናምን ከዛ ወደ ዱባይ መጣው መስማይ ጥጥ የሆነው መከራ ስላየው ነው በነገራችን ላይ ከማንም ጋር ማልገናኘው ማላሽቃብጠው ምናምን ለምን ብዙ መከራና ስቃዮችን አሳልፊያለሁ እግዚአብሔር ይምሪ ነው ከዛ ወጥሬ መስራት